ይህ ዘወትር አርብ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት የአዲስ ኪዳን ካህናት የተጠራንለት ዓላማ በሚል ርዕስ በመጋቢ ግርማ መታፈሪያ የተዘጋጀ በጂኤምኤም ቴሌቪዥን የሚቀርብላችሁ የንጉሥ ካህናት ቤተክርስቲያን ሳምንታዊ የቴሌቪዥን ፕሮግራም ነው። እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግናለን ስለ ሁሉ። praise God። ዛሬ ደግሞ እንግዲህ ላካፍላችሁ እግዚአብሔር በሰጠኝ ጸጋ ደግሞ ላስተምርበት ከናንተም ጋር ልከፋፈል ይዤ የቀረብኩት ርዕስ አለ። ይሄ ርዕስ እንግዲህ የአዲስ ኪዳንን ገጾች የሞላ ነው። ጌታችን ኢየሱስ ክርስቶስ አዲስ ትእዛዝ ብሎ ያለው ወይንም ደግሞ ፊተኛ ትእዛዝ ብሎ የሚለው ታላቅ ትእዛዝ ብሎ የሚለውን ስለ ወንድማማች መዋደድ brotherly love በሚል ነው የምናገረው። እንግዲህ ስለ ወንድማማች መዋደድ የምንባብ ክፍል ወስድና ከዚህ ክፍል በማንበብ እንጀምራለን እንቀጥላለን ማለት ነው። የምንባብ ክፍላችን እንግዲህ መጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 9 እስከ ቁጥር 10 ያለው ይሆናል። አነባዋለሁ። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም፣ ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋልና። በመላይቱ በመቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ይኸውም በዕለት ተዕለት ኑሯችሁ በውጭ ባሉት ዘንድ እንዲያከብሯችሁና በማንም ሰው ላይ ሸክም እንዳትሆኑ ነው ይላል። ስለ ወንድማማች መዋደድ ይለዋል። ይሄ እንግዲህ አስቀድሜ እንዳልኳችሁ የጌታችን ኢየሱስ ክርስቶስ አዲስ ትእዛዝ፣ ታላቅ ትእዛዝ፣ ፊተኛ ትእዛዝ ተብሎ ተናግሮታል ጌታ ራሱ ጌታችን ኢየሱስ ክርስቶስ። እንግዲህ ሐዋርያው ጳውሎስ በቁጥር 9 ላይ ገና ሲጀምር ስለ ወንድማማች መዋደድ ብሎ የሚለውን እንግዲህ መጽሐፍ ቅዱሳችን በተለይ አዲስ ኪዳን የተጻፈበት የግሪኩ ቋንቋ አንድ ቃል ይሰጠዋል። እሱም ደግሞ ፊላዴልፊያ የሚል ወንድማማች መዋደድ የሚለው በክርስቲያኖች መካከል ስላለ መዋደድ ይገልጻል ማለት ነው። ፊላዴልፊያ እንግዲህ ግሪኩን ቃል ከሁለት ቃል የተገኘ ነው። ፊሊያ እና ደልፊያ። ፊሊያ ማለት ፍቅር ነው። ደልፊያ ወንድም ነው። ደልፎስ እህቶች፣ ወንድሞች፣ ያው ወንድሞች ብሎ ሊጠራቸው አያፍርም ስለሚል ወንድሞች በጌታ በኢየሱስ ክርስቶስ አዳኝነት አምነው ዳግመኛ የተወለዱ ሁሉ ከአንዱ ከእግዚአብሔር አብ ተወልደዋልና እርስ በርሳቸው ወንድማማቾች ናቸው ወይንም የእግዚአብሔር ልጆች ናቸው። ስለዚህ በእግዚአብሔር ልጆች መካከል ወይንም ደግሞ እንደ አካል ስናየው በቤተ ክርስቲያን ውስጥ ባሉ አባላት ወይንም ሜምበርስ መካከል ስላለ መዋደድ ይገልጣል። ፊላዴልፊያ የሚለው እንግዲህ በግሪኩ ቅጂ ፊላዴልፊያ የሚለውን ነው የወንድማማች መዋደድ ብሎ አማርኛችን ትርጉሙን የወሰደው ማለት ነው። እንግዲህ እዚሁ ክፍል ላይ አብረን ወደ አንደኛ ተሰሎንቄ ምዕራፍ 4 ላይ እንመጣና ሐዋርያው ጳውሎስ ስለ ወንድማማቾች መዋደድ ሲናገር ስለ መዋደድ ሲያስረዳ 3 ቁልፍ ሐሳቦችን በዚሁ በሁለቱ ቁጥር ውስጥ እናገኛለን። እንግዲህ እነኚህ 3 ቁልፍ ሐሳቦች ለተሰሎንቄ ቤተክርስቲያን በወቅቱ ይናገር እንጂ ለኛ ደግሞ ለትምህርታችን ስለተጻፈ እነኚህ 3 ቁልፍ የሆኑ ሐሳቦችን አብረን እንድንረዳቸው እፈልጋለሁ። እንግዲህ የመጀመሪያው ቁልፍ ሐሳብ እዚሁ ቁጥር ላይ እንደምናየው የወንድማማች መዋደድ ከእግዚአብሔር ከራሱ ወይንም ከመለኮት የሚገኝ ትምህርት እንደሆነ ይነግረናል። ወይንም የመለኮት አስተምህሮ ነው። ምን ማለት ነው? እንግዲህ ማንኛችንም በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አምነን በአፋችንም ደግሞ እንደሞተ እንደተነሳም ጌታም ሆኖ በአብ ቀኝ በላይ በሰማይ እንዳለ አምነን የመሰከርን
ሁላችን ዳግመኛ ከእግዚአብሔር ተወልደ እንግዲህ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ኃይልን ሰጣቸው ይሆኑ ዘንድ እና ዳግመኛ ስንወለድ የመሆን ኃይል ተሰጥቶናል። ቀድሞ መሆን ያልቻልነው አሁን ግን ዳግመኛ በመወለድና ከእግዚአብሔር መንፈስ ዳግመኛ ልደትን ባገኘን ጊዜ የመሆን ብቃትን በውስጣችን አግኝተናል ብሎ ነው መጽሐፍ ቅዱስ የሚያስተምር። እንግዲህ ከማይጠፋው ዘር ከእግዚአብሔር ቃልና ከመንፈስ ቅዱስ ነው ሰው ዳግመኛ የሚወለደው። በዮሐንስ ወንጌል ምዕራፍ 3 ላይ እንደሚያስረዳን ጌታችን ኢየሱስ ክርስቶስ ለኒቆዲሞስ በነገረው ጊዜ ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግሥት ሊገባ እንደማይችል የእግዚአብሔርን መንግሥት ሊያይ እንደማይችል ነግሮት ነበር። እንግዲህ ይሄ ከመንፈስና ከውሃ የሚለውን ብዙ ጊዜ አማኞች ይሄ ውሃ የሚለውን በውሃ ወይንም የአማኞች ውሃ ጥምቀት እንደሆነ ይናገራል። የአማኞች የውሃ ጥምቀት ወይንም ይሄ ናቹራል ውሃው ዳግመኛ ሊወልደን አይችልም። ስለሱ አይደለም የሚናገር መጽሐፍ ቅዱስ በሌላ ቦታ ላይ ከአንድ በላይ ጥቅሶች እንደሚያስረዱን እኛ የተወለድነው ከማይጠፋው ዘር ከእግዚአብሔር ቃል ኢንኮረፕተብል ከሆነው ሲድ ነው የተወለዳችሁት ይለናል። ስለዚህ ዘሩ ወይንም ስፐርማቶ የእግዚአብሔር ቃል ነው። ከእግዚአብሔር ቃልና ከመንፈስ ቅዱስ ነው ሰው ዳግመኛ ሊወለድ የሚችል። ስለዚህ ከእግዚአብሔር ዘር ስንወለድ በሌላ አነጋገር ከእግዚአብሔር ቃል ስንወለድ የእግዚአብሔር ቃል ወይንም ዘሩ በእኛ ይኖራል። ስለዚህ ከወረሳችሁት ከከንቱ ከአባቶች ወግ ከአባቶች ሥርዓት ሳይሆን በክርስቶስ ኢየሱስ ደም የተዋጀነን ከማይጠፋው ከእግዚአብሔር ቃል የተወለድነ። ስለዚህ የእግዚአብሔር ቃል ዘር አለብን፣ የእግዚአብሔር ዘር አለብን እኛ። ይሄ ዘር ታዲያ የማይጠፋ ነው ይላል። መጥፋት አይችልም። ኢንኮረፕተብል ማይበሰብስ ነው፣ ሊጠፋም አይችልም ይሄ ዘር እና ታዲያ የእግዚአብሔር ቃል ብቃቱን ስናይ በዮሐንስ ወንጌል ምዕራፍ 1 ላይ እንደምናነበው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይልና ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም ይላል። ታዲያ ሁሉ የሆነው መሆንን ያገኘው በእግዚአብሔር ቃል እንደሆነ ይነግረናል ወንጌላዊው ዮሐንስ። ስለዚህ የእግዚአብሔር ቃል እኛ ውስጥ ስላለ ያ ቃል በፊት መሆን ያልቻልነውን ወይንም ደግሞ ከሥጋ የተነሳ ስለደከመ ለሰው ያልተቻለውን እግዚአብሔር የገዛ ልጁን ልኮ በኃጢአተኛ ሰው ምሳሌ ልኮ አድርጓልና ይለናል ሐዋርያው ጳውሎስ ለሮሜ በጻፈው መልእክት። ስለዚህ ለእኛ ያልተቻለውን የእግዚአብሔር ልጅ ኢየሱስ በሌላ ስያሜው የእግዚአብሔር ቃል የተባለው በአብ ዘንድ የነበረው ራሱ እግዚአብሔር የሆነው በእኛ ውስጥ ጸጋንና ኃይልን ተሞልቶ ሲያድር በፊት መሆን የማንችለውን መሆን እንድንችል ብቃትን ይሰጠናል። ስለዚህ ሐዋርያው ጳውሎስ ምን እያላቸው ነው? እናንተ የተሰሎንቄ ቤተ ክርስቲያን ወይንም ቅዱሳን ማንም ስለ ወንድማማች መዋደድ እንዲያስተምራችሁ አያስፈልግም። ኦልሬዲ እናንተ ከእግዚአብሔር ተምራችሁታል። መለኮት አስተምሯቸዋል። እንዴት አስተማራቸው? እንዴት ያላስተማሪ እንዴት አስተማራቸው ብላችሁ ልትጠይቁኝ ትችላለህ። ይሄን እንግዲህ አንደኛ በውስጣችን የሚኖረው የእግዚአብሔር መንፈስ እንግዲህ ዳግመኛ ስንወለድ መንፈስ ቅዱስ በእኛ መንፈስ ውስጥ ወይንም በውስጡ ማንነታችን ውስጥ አድሯል። ኢናስ አለ፣ ውዛስ አለ፣ ኦናስ ቀብቶናል። ታዲያ መንፈስ ቅዱስ እኛ ውስጥ ስላለ ያ መንፈስ ያስተምረናል፣ ይመክረናል፣ ይመራናል። ከአብም ከወልድም ያለውን ወስዶ ይነግረናል ለመንፈሳችን። መንገር ብቻ አይደለም፣ የተወለድንበት ዘሩ ራሱ ማንነታችን ነውና እሱ ትክክለኛውን የእግዚአብሔርን አሳን እንዴት መዋኘት እንዳለበት ያስተማረው ማንም የለም። ምናልባት አሳ ትምህርት ቤት ግቢ ውስጥ ተገኝቶ ሊዋኝ ይችላል፣ ግን መዋኘት እንዴት እንደሚቻል ያስተማረው አካል ግን የለም። ምናልባት ፋንሲ ሆኖ ሳይንስ ኢንስቲንክት ነውና እነኚህ የተፈጥሮ እንስሶች በኢንስቲንክት ነው የሚያውቁት ወይንም የሚረዱት ነገሮችን ሊል ይችላል። ይሁን እንጂ እግዚአብሔር አሳን አሳ እንዲሆን ሲፈጥረው በባህር ውስጥ እንዲኖር ሲያደርገው መኖሪያውን ባህር ውስጥ ሲያደርግ በባህር ውስጥ እንዴት መዋኘት እንዳለበት እንዴት አየርን ወደ ውስጥ ደግሞ ጊሉን ተጠቅሞ ማስገባት እንዴት ማስወጣት እንዳለበትም ማን
ማንም አላስተማረውም። እግዚአብሔር በተፈጥሮ በኔቸሩ ሰጥቶታል። ስለዚህ አሳ መዋኘት ማን አስተማረው ቢባል እግዚአብሔር ሲፈጥረው የሰጠው ማንነቱ እንደሆነ እናያለን። ጥሩ ወፎችስ እንዲህ በሰማይ እንዲበሩ አሳ በባህር እንዲሄድ ወይንም እንዲኖር ወፎች በሰማይ እንዲበሩ መብረርን ማን አስተማራቸው ብለን ብንጠይቅ እንዲበሩ ስለተፈጠሩ እንዲበሩም ሲፈጥራቸው እግዚአብሔር ክንፍ ሰጥቶ ወይንም ክንፍን ፈጥሮ ስለሰጣቸው በዛ ክንፍ ይበራሉ። ምናልባት በተወለዱ ጊዜ ለተወሰነ ጊዜ ያ የመብረር ብቃታቸውን ሳይረዱት ይቀሩና ሕፃን ስለሆኑ ወይንም ደግሞ ዕውቀቱ በውስጣቸው ያለው እስከሚያድግ ድረስ እናት ተወስድና በአየር ላይ ድንገት ትለቃቸዋለች። ያን ጊዜ መብረር ይጀምራል። ስለዚህ ይሄ መብረር በተፈጥሯቸው የተሰጣቸው ይገርማል። ሕፃናት ሲወለዱ እንደተወለዱ ቶሎ ለእድገታቸው የሚጠቅማቸውን ምግብ ወይንም ደግሞ ንጥረ ነገሮች ማግኘት ስላለባቸው ወደ እናታቸው ተጠግተው የሚጠቡትን አጠባብ ስንመለከት በመጠባት ምግብ እንደሚያገኙ እንዴት አወቁ ልንል እንችላለን። በቃ ያንን ከመለኮት ተሰጥቷቸዋል። ስለዚህ የእናትን ጡት ወተት በመመገብ እንደሚያድጉ ወይንም ደግሞ እንደሚጎለብቱ በዛ በተፈጥሯቸው ነው የሚያውቁት። ሥርዓተ ትምህርት ሰጥተናቸው አይደለም። በጣም የሚገርም ነው። ፍጥረታትን ስንመለከት እግዚአብሔር አስቀድሞ ሲፈጥራቸው ለሚኖሩበት ብቃትን ሁሉ ወይንም ለማንነታቸው የሚገባውን ባህሪ ሰጥቷቸው ነው ወደዚህ ምድር ያመጣቸው። ስለዚህ እኛም ደግሞ ዳግመኛ ስንወለድ ከእግዚአብሔር ቃል በውስጡ ማንነታችን አዲስ ፍጥረት በሆነው ማንነታችን የመሆን ብቃትን ይዘን ነው የምንወለደው። ወንድሞችን ስለመውደድ ወይንም የወንድማማች ፍቅር ከሆነው እግዚአብሔር ስለተወለድን እኛም የፍቅር ባህሪ ተካፋዮች ሆነናል። እንግዲህ ከዓለም ጥፋት አመለጣችሁ የመለኮት ባህሪ ተካፋይ የሆናችሁ እናንተ ይለናል። እንግዲህ እግዚአብሔር ፍቅር ነው እና ፍቅር ከሆነው ከእግዚአብሔር ስለተወለድን ያ የመለኮት ባህሪው ያን ዘር ተካፋዮች ሆነን፣ ስለዚህ ወንድሞችን መውደድ በተፈጥሮ ማንነታችን ውስጥ እንዳለ ልንረዳ እንችላለን። እግዚአብሔር ይመስገን። ስለዚህ አንዱ የመዳናችን ማስረጃው እኛ ዳግመኛ የተወለድን ወንድሞችን የመውደድ ማንነት ውስጣችን አለ። ባይ ኔቸር በተፈጥሯችን ያገኘነው። ታዲያ ይሄ መውደድ እንዳላችሁ ማንም አያስተምራችሁ። ኦልሬዲ እናንተ ያ ወንድሞችን የሚወድ ማንነት አላችሁ። ከእግዚአብሔር ነው የተሰጣችሁ። እግዚአብሔር መለኮት ነው ያስተማራችሁ እያላቸው ሐዋርያው ጳውሎስ መንፈስ ቅዱስ እኛ ውስጥ ሲያድር ራሱ የእግዚአብሔር ፍቅር እኛ ውስጥ እንዳለ ማረጋገጫ። የሮሜ ጸሐፊ እንደሚነግረን የእግዚአብሔር ፍቅር በመንፈስ ቅዱስ በውስጣችን ስለፈሰሰ ተስፋው አያሳፍርም ይለናል። ስለዚህ በቃ ያ ፍቅር ከመንፈስ ቅዱስ ጋር ከቃሉ ጋር ሼር አድርገን ለምሳሌ ሐዋርያው ጳውሎስ ለፊልሞና በጻፈው መልእክት ላይ ስንመለከት ፊልሞና በጣም የፍቅር ሰው እንደሆነ መጽሐፍ ቅዱስ ያስረዳል እና ለወንድሞች ብቻ አይደለም አስቀድሞ ለጌታ ለኢየሱስ ክርስቶስ ያለውን ፍቅር ከዛ ደግሞ ለወንድሞች ያለውን ፍቅር ለቅዱሳን ያለውን ፍቅር ይመሰክርለታል ሐዋርያው ጳውሎስ። እና ሁሉ ጊዜ በጸሎቴ ጊዜ ስላንተ ሳሳስብ በአንተ ውስጥ ስላለው እምነትና ወንድሞችን ለመውደድ ያለህን ፍቅር ሳይ ሁሉ ጊዜ ስላንተ አመሰግናለሁ አምላኬን ይላል። እንዴት ደስ ይላል! ሁሉ ጊዜ ነው በፊልሞና እምነትና ፍቅር ሐዋርያው ጳውሎስ ሐሴት እያደረገ እግዚአብሔርን በሱ ምክንያት ያመሰግነዋል። ታዲያ በውስጡ እንዳለ ነው የሚነግረው። ምን ብሎ ይነግረናል? ፊልሞና ላይ ሄደን ስንመለከት በተለይ የእንግሊዘኛው ነው ጥሩ አድርጎ የሚገልጽ። ባንተ ውስጥ መልካም ነገር ሁሉ እንዳለ ታውቅ ዘንድ እፈልጋለሁ። እኔም ደግሞ ባንተ ውስጥ ያለውን መልካም ነገር ሁሉ ዕውቅና በመስጠት ካንተም አልፎ ወደ ሌሎች ኮሙኒኬት እንዲያደርግ ወደ ሌሎች እንዲተላለፍ እጸልያለሁ ነው የሚለው ፊልሞና ቁጥር 6 ላይ that the communication of your faith may become effectual ውጤታማ እንዲሆን እምነት ወደ ሌሎች እንዲተላለፍ ማንኛውም መልካም ነገር ሁሉ ባንተ ውስጥ አለ። እምነት አለ፣ ፍቅር አለ ብቻ አይደለም every good thing in you አለ። እሱን አክኖሌጅ አደርገዋል፣ ዕውቅና ሰጠዋል። ከዛ በኋላ ካንተም ወጥቶ ወደ ሌሎች እንዲተላለፍ እፈልጋለሁ ብሎ
በመልእክቱ ይነግረዋል። ስለዚህ just come naturally ፍቅር ወንድሞችን መውደድ እግዚአብሔርን መውደድ በመወደድ ወይንም አዲስ ፍጥረት በመሆን ምክንያቱም እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ every good thing ለመስራት በክርስቶስ ኢየሱስ ዳግመኛ እንደተፈጠርን ይነግረናል። ስለዚህ የተሰሎንቄ ቤተክርስቲያን ቅዱሳን በዳግመኛ ልደት ጊዜ ወንድሞችን የመውደድ ፍቅር በእናንተ ውስጥ ስላለ በዚህ ፍቅር ነው ሌሎቹን መውደድ የምትችሉት። ማንም በቃ ስለ ወንድሞችን ስለመውደድ ሊያስተምራችሁ አያስፈልግም ይላቸዋል። ስለዚህ ምን እያስተማራቸው ነው ሐዋርያው ጳውሎስ? በቃ በውስጣችኋል የእግዚአብሔር ፍቅር ወንድሞችን የሚወድ ፍቅር እግዚአብሔርን የሚወድ ፍቅር ጠላቱን የሚወድ ፍቅር እናንተ ውስጥ አለ እያላቸው። ስለዚህ ቁልፍ አንድ ይሄ ወንድሞችን መውደድ በዳግመኛ ልደት ያገኘነው የተፈጥሮ ማንነታችን ነው። ናቹራሊ በእኛ ውስጥ አለ እያላቸው። በሌላ አነጋገር ከላይ ከሰማይ ሊወርድም አትጠብቁ ወይንም ደግሞ እንደው በቃ ለምናችሁ ከእግዚአብሔር ለማግኘትም በዛም አትድከሙ። ኢንፋክት በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ከብርሃናት አባት ይወርዳል። እውነት ነው፣ ከላይ ምንጩ እግዚአብሔር ግን በዳግመኛ ልደት ጊዜ እኛ ውስጥ እንዳኖረው ይነግረናል። ስለዚህ ወደ ተፈጥሮች ስትመለከቱ ተፈጥሮ በስርዓት ሲሄድ ስታዩ ያን ስርዓት ማን አስተማራቸው? ገብረ ጉንዳንን ተመልከቱ። ንጉሥ የሌላቸው ግን በስርዓት ይሄዳሉ። ይህን ስርዓት ማን አስተማራቸው? ከፈጣሪያቸው በቀር። ፍየሎች ለምሳሌ ፍየሎችን ስንመለከት ከከብት ስጋ ይልቅ ወይንም ከበሬ ስጋ ይልቅ የፍየሎች ስጋ ይመረጣል። ለምን? የተለያየ ቅጠላ ቅጠል ስለሚመገቡ። ይሄ ብቻ አይደለም፣ ለአንድ ጓደኛ ያስረዳሁት የተለያየ ቅጠላ ቅጠል መብላታቸው ብቻ ሳይሆን ራሱ ክፉ የተባለውን እንስሳ እባብ የተባለውን እንኳን ሳይቀር ይበሉታል። እና ይበሉትና መርዙ እንዳይጎዳቸው ልክ እባቡን ከበሉት በኋላ ይሮጡና መርዙን የሚያረክስ ቅጠል እንዳለ ያቃሉና ሰውም ተከትሏቸው እንኳን ቢመጣ እንዲያይባቸው አይፈልጉም። ሮጠው ያንን ማርከሻውን ይመገባሉ። ይህንን ባል ሊያስተምራቸው ይችላል ከእግዚአብሔር በቀር። ታዲያ የኔና የናንተ አባት ለፍጥረታቱ እንዲህ አይነት ስርዓትን ካስተማረ እንዲህ አይነት ችሎታን ከሰጠ የሰማዩ አባታችን ወንድሞችን ለመውደድ በውስጣችን ይህን ፍቅር አስቀምጧል። ይሄንን ነው አክኖሌጅ አደርገዋለሁ እያላቸው ያለ። በሌላ አነጋገር ይኸውላችሁ ይሄ የእግዚአብሔር ፍቅር ወንድሞችን የመውደድ ችሎታ እኛ ውስጥ ከሌለን ባጭር እና ግልጽ በሆነ አነጋገር ይሄ ከሌለን ዳግመኛ አልተወለድንም። ምክንያቱም መጽሐፍ ቅዱስ በአንደኛ ዮሐንስ ላይ ሲነግረን ምዕራፍ 4 ቁጥር 7 እና 8 ስናነብ ይህንን ነው አስረግጦ የሚነግረን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። እግዚአብሔርን የሚያውቅ እርስ በርሱ ይዋደዳል። ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ስለዚህ መውደድ የሚችልበት ወይንም ወንድሞችን ማፍቀር የሚችልበት ፍቅር ከሌለው እግዚአብሔርን አያውቀው። ስለዚህ እግዚአብሔርን የሚያውቅ የላከውንም ልጁን ደግሞ ኢየሱስ ክርስቶስን አውቆ ያመነ የተቀበለው እሱ ፍቅር አለው እያለ ፍቅር ከሌለን ዳግመኛ አልተወለድንም ማለት ነው። ይሄ ቁልፍ አንድ ሐሳብ። ሁለተኛው ቁልፍ ሐሳብ ላሳስባችሁ ወይንም ሼር ላረጋችሁ የምፈልገው ይሄ የወንድማማች መዋደድ በተግባር መታየት እንዳለበት አጥብቆ ያስረዳቸዋል። በተግባር መታየት አለበት። ፍቅር በቃል ብቻ አይደለም ወይንም ወድሃለሁ አይ ላቭ ዩ በማለት ብቻ ሳይሆን በተግባር መገለጥ እንዳለበት እናያለን። እዚሁ አንደኛ ተሰሎንቄ መለስ ብለን ብናይ እንዲህ ብሎ ይለናል። እንግዲህ ማንም እንዲያስተምራችሁ አያስፈልግም፣ እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር የተማራችሁ ሆናችኋል ይልና በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። እንግዲህ ተሰሎንቄ ክፍል ሀገሩ ነው መቄዶንያ ክፍል ሀገሩ ነው። ተሰሎንቄ ደግሞ በዛ ክፍል ሀገር በዛ ፕሮቪንስ ያለች ከተማ ናት። ስለዚህ እቺ ቤተክርስቲያን በተሰሎንቄ ያሉትን ወንድሞች ወይንም ወገኖች ሁሉ እንደሚወዷቸው ተገልጧል። ሰዎች ሁሉ ያውቃሉ። ኑሯቸው እንደውም ቀጠል ብሎ ምን ብሎ ነው የሚለን? ይኸውም በዕለት ተዕለት ኑሯችሁ በውጭ ባሉት ዘንድ እንዲያከብሯችሁና ይላል።
በዕለት ተዕለት ኑሯቸው ወንድሞችን በመውደድ ፍቅራቸው የተገለጠ ነበር፣ ተግባራዊም ነበር። እንግዲህ በመቄዶንያ የሚኖሩ ቅዱሳን በሁለተኛ ቆሮንቶስ ላይ ተጽፎ እንደምናገኝ ምዕራፍ 8 ላይ ይመስለኛል እዛ ከድህነታቸው ጥልቀት እንኳን የተነሳ የልግስናቸውን ብዛት ወይንም ደግሞ ለተቸገሩት ለመስጠት ወንድሞችን ከመውደዳቸው የተነሳ በተቸገሩ ጊዜ እንደሚረዱ ወይንም ወንድሞች የሚያስፈልጋቸውን አውቀው የሚረዱ እንደሆነ ሐዋርያው ጳውሎስ እንደመሰከረላቸው ታስታውሳላችሁ። ለመቄዶንያ ቤተክርስቲያን የተሰጠውን ጸጋ ወንድሞች ሆይ ታውቁ ዘንድ እንወዳለን ይልና በቃ ድሆች ናቸው፣ ግን የልግስናቸውን ብዛት እንኳን አልከለከላቸው። ስለዚህ በደስታ ወደው በፍቅር ማንም ሳያስገድዳቸው የሚሰጡ እንደነበሩ ታውቃለህ። ስለዚህ እነሱም በፍቅር የተሞሉ ናቸው። እነኚህ የተሰሎንቄም ደግሞ ቤተክርስቲያን ሰዎች እነኚህን የመቄዶንያን ሰዎች እንደወደዷቸው በችግራቸው ጊዜ፣ በስራታቸው ጊዜ፣ በስደታቸው ጊዜ የሚረዷቸው እንደሆኑ የተገለጠ ነው ይላል። ምን ማለት ነው ታዲያ? በውስጣችሁ ያለው የእግዚአብሔር ፍቅር ወንድሞችን የመውደድ ብቃት በተግባር መገለጥ አለበት። ተሰሎንቄ በተግባር ገልጣችሁታል ብሎ ይላል። ስለዚህ እኔና እናንተም ከነሱ የምንወስደው ትምህርት ምንድነው? እንግዲህ ፍቅር በተግባር ካልተገለጠ በቃል ብቻ እንደማይጠቅም ይነግረናል። ምክንያቱም መጽሐፍ ቅዱስ በአንደኛ ዮሐንስ ላይ ምዕራፍ 3 ቁጥር 18 ላይ ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ጥሩ ነው ቃሉ፣ አንደበቱ መናገሩ መልካም ነው። በዛ ብቻ መዋደድ አይገባንም። በእውነትና በሥራም ደግሞ ልንዋደድ ይገባል ይላል። ስለዚህ በመላይቱ መቄዶንያ የሚገኙትን ወንድሞች ሲወዱ እንዴት ነበረ የወደዷቸው? የተሰሎንቄ ቤተክርስቲያን ሰዎች በተግባር ነበር። እንግዲህ የተወደዳችሁ ቅዱሳን ወገኖቼ በሮሜ ምዕራፍ 12 ላይ እንደምናየው ከ10 እስከ 13 በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ይልና ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ ይላል። ይሄ የወንድማማች መዋደድ የእርስ በርስ መፈቃቀር መከባበርን፣ እንደገና ወንድሞች በሚያስፈልጋቸው ደግሞ በጎደላቸው ነገር መርዳትን፣ እንደገና ወይ በስደት ሊሆን ይችላል፣ ወይ መንገድ ላይ ሲያልፉ ሊሆን ይችላል፣ ወይንም ደግሞ ሊጠይቁን የሚመጡ እንግዶች የተባሉት ደግሞ ወደኛ ሲመጡ እነሱንም ደግሞ ተቀበሏቸው ይላል። መቼም እንደ ኢትዮጵያውያን ባህላችንም እንግዶች ተቀባዮች ነን ብለን ነው ራሳችንን የምናውቀው። ስለዚህ እንግዳ ሲመጣብን እንግዲህ ቤት ያፈራው ብለን ሻውንም ቡናውንም የሚቀመሰውንም ቁርሱንም ሁሉ እንደምናቀርብ አቅሙ ደግሞ ከፈቀደ ደግሞ የሚበላውን አጣፍጦ ወይንም ደግሞ ልዩ ዝግጅት አድርጎም ደግሞ እንግዶችን መቀበል አለ። እግራቸውን አጥቦ አልጋቸውን አንጥፎ ዲስ የታጠበ ነገር አዘጋጅቶ መስጠት የእንግድነት ወጉ ነው፣ ወይንም እንግዳን የመቀበል ወጉ ነው። ይሄንን ማድረግ የሚቻለው ከፍቅር የተነሳ ነው፣ ወንድሞችን ከመውደድ የተነሳ። ይሄንን ማድረግ ስንችል ነው ፍቅራችን በተግባር ተገልጧል ብለን። ስለዚህ ምን ይለናል በአንደኛ ዮሐንስ ወንጌል ላይ? ይሄ እንግዲህ የፍቅር ሐዋርያ ተብሎ የሚታወቀው ሐዋርያው ዮሐንስ እንደጻፈው የፍቅር ሰው ነውና በምዕራፍ 3 ከ17 እስከ 18 ስናነብ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በርሱ እንዴት ይኖራል? የእግዚአብሔር ፍቅር ካል ውስጣችን ነው ካል ዳግመኛ በመወለድ ያገኘነው ካልን ወንድሞች በሚያስፈልጋቸው መርዳት አለብን እያለን እንግዲህ የሚያስፈልጋቸው አልባሳት ሊሆን ይችላል፣ ምግብ ሊሆን ይችላል፣ መጠለያ ሊሆን ይችላል፣ በትምህርት ቤት ወይ ትምህርት የሚከፍሉት አጥተው ሊሆን ይችላል፣ ወይ ተፈናቅለው ደግሞ በተለያየ ቦታ በዛፍ ስር ተጠልለው በድንኳን ያሉ ሊሆን ይችላል። እንግዲህ የሚያስፈልጋቸው እንዳለ ግልጽ ነው። ይሄን የሚያስፈልጋቸውን አይቶና አውቆ አንድ ወንድም እነሱን ሊረዳ ባይፈቀድና ባይነሳ የእግዚአብሔር ፍቅር በሱ ውስጥ እንዴት ይኖራል? ዳግመኛ ተወልዷል ማለት እንዴት ይቻላል እያለ ስለዚህ እንግዶችንም በመቀበል በውጭም ደግሞ ባሉት ስፔሻሊ በሃይማኖት ቤተሰቦች ዘንድ ለመጀመሪያው ማለት እንጂ
ለሁሉ ለሰዎች ሁሉ ለሰብአዊ ፍጥረት ሁሉ የሚያስፈልጋቸውን አይተን ካረዳን የእግዚአብሔር ፍቅር በውስጣችን አለ ማለት አንችልም። ምን ማለት ነው? ዳግመኛ መወለዳችን ያጠያይቃል ማለት ነው። ስለዚህ እኛ ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን እናውቃለን ይላል በሌላ ስፍራ። ስለዚህ በመንግሥተ ሰማይና በሲኦል መካከል ያለ ልዩነት ዳግመኛ የተወለደ የመንግሥተ ሰማይ ወራሽ የሆነ ወይንም ሊመጣ ያለው ጌታ ኢየሱስ ክርስቶስን ተስፋ አድርጎ የሚኖር ክርስቲያን ከሆነ እሱ ወንድሞችን ይወዳል። በብርሃን ነው የሚመላለሰው፣ ማሰናከያም የለበትም። ግን ለወንድሞች ፍቅር ከሌለው ግን ከሞት ወደ ሕይወት አልተሻገረም። ስለዚህ በሞት ወይንም በጨለማ ይኖራል ማለት ነው። ስለዚህ የዕብራውያንም ጸሐፊ በ13ኛው ምዕራፍ ላይ ቁጥር 1 ላይ የወንድማማች መዋደድ ይኑር ይላል። ከዛ እንግዶችን ደግሞ ለመቀበል ትጉ ብሎ ነው የሚነግራቸው። የእንግሊዘኛው ቋንቋ let there be a brotherly love has to continue ወይንም ደግሞ ምን ብሎ ነው የሚለን? let brotherly love continue ይቀጥል። ቀድሞ አላቸው ማለት ነው። ያ ያላቸው ፍቅር ይቀጥል፣ ይዘርጋ፣ ይጨምር እያላቸው። ስለዚህ የወንድማማች መዋደድ ጉዳይ የተግባር ጉዳይ ነው ይላቸዋል በሁለተኛ። በሶስተኛ የሚነግራቸው ቁልፍ ሐሳብ የወንድማማች ፍቅር ወይንም መዋደድ እያደገ እየጨመረ እየሰፋ እንግዲህ መጽሐፍ ቅዱስ እንደሚያስተምረን ከፍታው፣ ጥልቀቱ፣ ወርዱ ወይንም ስፋቱ ከመታወቅ በሚያልፍ ፍቅር ይላል። ስለዚህ እየጨመረ እየቀጠለ እየበዛ እያደገ የሚሄድ ነው የወንድማማች ፍቅር። አስቡ፣ በውስጣችን አለ ዳግመኛ በተወለድን ጊዜ በመለኮት የተሰጠን ወንድሞችን የመውደድ ፍቅር አለ። ያ ፍቅር በተግባር መገለጥ አለበት እንደ ተሰሎንቄ ቤተክርስቲያን። በሶስተኛ ደረጃ ይሄ ወንድማማች ፍቅር እያደገ እየጨመረ እየበዛ የሚሄድ እንደሆነ ቁጥር 10 ላይ እንዲህ ብሎ ይነግራቸዋል። አሁንም መለስ ብዬ ያነበብነውን የመጀመሪያ የምንባብ ክፍላችንን ላነብ እወዳለሁ። እንዲህ ይላል፣ በመላይቱ መቄዶንያ የሚገኙት ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ይልና ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ከዚህ በበለጠ that you increase your love more and more ይጨምር ነው የሚላቸው። ስለዚህ ፍቅር እያደገ እየጨመረ እየበዛ የሚሄድ ነው። እንግዲህ ወንድሞችን ስንወድ መለማመድ ቅድሚያ ይሆናል። በተግባር ስንለማመድ፣ በሚያስፈልጋቸው ስንረዳ፣ በቃልም በእውነትም ደግሞ እንደምንወዳቸው ስንነግራቸው ይሄ ፍቅር እያደገ እየጨመረ ይመጣል። እንግዲህ ሁለተኛ ጴጥሮስ ላይ እንደምናነበው ሐዋርያው ጴጥሮስ በምዕራፍ 1 ላይ ከ4 እስከ 8 ስናይ ከዓለም ጥፋት አመለጣችሁ ወደ እግዚአብሔር መንግሥት የመጣችሁ የመለኮት ባህሪ ተካፋይ የሆናችሁ እናንተ እግዚአብሔር ፍቅር በውስጣችሁ ያለ ይጨምር 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 እያለ መጨረሻ ላይ እንዲህ ይለናል። እግዚአብሔርን ቁጥር 7 እግዚአብሔርንም በመምሰል የወንድማማችን መዋደድ በወንድማማች መዋደድ ፍቅርን ጨምሩ ይላል። እነዚህ ነገሮች ለእናንተ ሆነው ቢበዙ ይላል፣ ይበዛል፣ ይጨምራል፣ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል ይላል። ስለዚህ ይሄ የወንድማማቾች መዋደድ እየጨመረ የሚቀጥልና የሚበዛ እንደሆነ ካወቃችሁ እንለማመደው። በቤተ ክርስቲያን ውስጥ ስንኖር ሁል ጊዜ ራሳችንን ልናስለምድ የሚገባን የወንድማማች መዋደድ። የበደሉን ካሉ ፍቅር በደልን አይቆጥርም፣ ይቅር ይላል። የሳተ ይመለሳል፣ የወደቀ ይነሳል። ለወንድሞች ያለንን ፍቅር እናሳይ፣ ወንድሞችን እንጎብኛቸው። ደግሞም ቤታቸው ስንሄድ እንግድነት የተጎበኛችሁ ደግሞ እንግድነት ተቀበሏቸው። እናንተም ደግሞ ወደነዛ ወንድሞች ስትሄዱ እንግድነት ቀበሏቸው። እንዲህ አይነት መዋደድ፣ እንዲህ አይነት የወንድማማች ፍቅር በመካከላችን ሲኖር እውነተኛ ዳግመኛ የተወለድን ክርስቲያኖች መሆናችን ደግሞም የጌታ የኢየሱስ ክርስቶስ ደቀ መዛሙርት ተከታዮች የሱ ተባሪዎች እንደሆነ ዓለም ሁሉ ያውቃል። እርስ በርሳችሁ ብትዋደዱና ፍቅር ቢኖራችሁ ዓለም በእውነት ደቀ መዛሙርቴ እንደሆናችሁ ያውቃል። ደግሞም ዓለም ጠቅላላ እኔን ማለት ነው ኢየሱስ እኔን ያውቀኛል፣ አብ እንደላከኝ የተላኩትን እኔን ያውቃል ይላል። ስለዚህ የወንድማማች መዋደድ ይቀጥል፣ ይብዛ፣
ይጨምር እላችኋለሁ። እንዋደድ።